በዚህ ዘመን በክርስቲያኖችና በአማኞች ዘንድ አንድ የጠፋ ቃል አለ፣ ፍቅር የሚባል ወይም የክርስቶስ ፍቅር የሚባል እና በዚህ ቪዲዮ ዲስከስ የምናደርገው ስለዚህ ፍቅር ነው። በቀጣይነት ደግሞ ይህን ፍቅር ኢየሱስ በመጽሐፍ ቅዱስ ላይ በፍቅር ይኑሩ በፍቅራችሁ ደግሞ ትታወቃላችሁ ብሎ ታላቂቷን ትእዛዝ ሰጥቷል። ስለዚህ ይህን ቪዲዮ ሙሉን የምትከታተሉ ከሆነ እንዴት በፍቅር መኖር እንደምንችል የክርስቶስ ፍቅር እንዴት እንደተገለጸ የተለያዩ አይነት ቶፒኮችን በዚህ ውስጥ እናነሳለን። ለስጋይ ነው። ሰላም ፌም እንዴት ነሽ? ደህና ነኝ። መስሎስ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሳምንትህ እንዴት ነበረ? ድንቅ ነበር። በጣም የሚገርም ሳምንት ነበር። ጥሩ። በእርግጥ ለእኛ ከፖስት ካደረግን ከሳምንት በላይ አልፎናል። ያለፉትን ቪዲዮዎች አንድ የመጀመሪያውን ቪዲዮ ነው አይደል ፖስት አድርገን በመሀል ጠፍተን ነበረ እና ተመልሰናል። በመሀልም የጠፋንበት ምክንያት አንዳንድ ነገሮችን ማስተካከል ስለነበረብን ነው። እንግዲህ ይሄ ላይት ኤንድ ቮይስ ፖድካስት ከአዲስ ጀምረናል ማለት ነው። ተመልሰናል። ከዚህ በኋላ የተለያዩ ቪዲዮዎችን ፖስት እናደርጋለን። ስቴይ ቱንድ። ዛሬ እንግዲህ የምናወራው ስለ እግዚአብሔር ፍቅር ወይም ደግሞ አጋፔ ላቭ ነው። ከመጀመሪያው ስንነሳ ያው መቼ ስለሆነ ነገር ስታወራ ሚኒንጉ ምንድን ነው ወይም ደግሞ የዛ ማንነት ወይም ደግሞ አጋፔ ላቭ ወይም ደግሞ የእግዚአብሔር ፍቅር ምንድን ነው የሚለው ብናወራ ደስ ይለኛል። የመጀመሪያም ስለሆነ ፍቅር ማለት በተለይ የተለያዩ አይነት ፍቅሮች አሉ እና እኛ ስፔሲፊክሊ ስለ አጋፔ ላቭ ወይም ደግሞ የእግዚአብሔር አይነት ፍቅር አንኮንዲሽናል ስለሆነ ፍቅር ነው የምናወራው እና ስለዚህ ላቭ ብዙ ጊዜ ዲስክራይብ ሲደረግ ጀስት ሳክሪፋይ ማድረግ መስጠት እንደሆነ እናያለን እና በመጽሐፍ ቅዱሳችን ላይ ደግሞ የፍቅር ምዕራፍ የሚባል አለ አንደኛ ቆሮንቶስ 13 ላይ ማለት ነው። ስለዚህ ፍቅርን እዛ ላይ በደንብ አድርጎ ጳውሎስ ዲስክራይብ አድርጎታል። እኛም እሱን ነው ዛሬ ደግሞ ዲስከስ የምናደርገው። ያው ስለ እግዚአብሔር ፍቅር ስናወራ ራሱ ማንነቱ ራሱ እግዚአብሔር ነው። አሁን መጽሐፍ ቅዱስም ላይ እንደተጻፈው እግዚአብሔር ራሱ ፍቅር ነው ይላል። ስለዚህ ፍቅር ወይም ደግሞ ኦሪጂኔትድ የሆነው ትክክለኛው ላቭ ሌሎች የጠቀስካቸው ወይም ደግሞ ሰዎች የሚያውቋቸው የፍቅር አይነቶች ኦሪጂኔትድ የሆኑት ወይም ደግሞ የተነሱበት አንድ ላቭ አለ። እሱም አጋፔ ላቭ ነው። ያ አጋፔ ላቭ ደግሞ እግዚአብሔርና የአጋፔ ላቭ የተለያዩ አይደሉም፣ አንድ ፐርሰን ናቸው። ኦልሬዲ እግዚአብሔር ፍቅር ስለሆነ ማንነቱ ስለሆነ እንጂ ባህሪው ስለሆነ ወይም ደግሞ እሱ ያደረገው ነገር አይደለም። ኢቭን ራሱ እግዚአብሔር ፍቅር ነው፣ ማንነቱ ነው ፍቅር እና የመጨረሻቱን ትእዛዝም ደግሞ እንደዛ ነው ኢየሱስ ለኛ የሰጠን። ስለዚህ ከዚህ የምናነሳቸው ቶፒኮች መካከል እንግዲህ ፍቅር ምንድን ነው የሚለውን አወርተናል። ሌላው ደግሞ የእግዚአብሔር ፍቅር ወይም አጋፔ ላቭ እንዴት በክርስቶስ ተገለጠ ወይም ደግሞ እግዚአብሔር እንዴት ነው ማንነቱን የገለጠው አጋፔነቱን ወይም ደግሞ ፍቅር መሆኑን ያሳየን እንዴት ነው ብለህ ታስባለህ? መጽሐፍ ቅዱሳችን ላይ ስናጠና በሚልኪያስ መጽሐፍ ላይ እግዚአብሔር ወደድኳችሁ ይላቸዋል እና ከዛ ደነገጡና እንዴት ወደድከን ይሉታልና እናንተ ግን እንዴት ወደድከን አላችሁኝ ይላልና እግዚአብሔር እኔ ወዳችኋለሁ ሲላቸው ሰዎች በተለይ አይሁዶችን ይደነግጡ ነበር። እንዴት ጌታ ሆይ እኛ እንዴት ልትወደን ትችላለህ ይሉ ነበርና እንዴት እንደወደደን ክራይስትን በመስጠት አሳይቶናል እና የእግዚአብሔር ፍቅር የተገለጠው በክራይስት ነው እንላለን። ያ ማለት ብሉይ ኪዳን ላይ እግዚአብሔር ፍቅር አልነበረም ማለት አይደለም። እግዚአብሔር ኔቸሩን ሊቀይር አይችልም። ከድሮም ጀምሮ ፍቅር ነበረ፣ አሁንም ፍቅር ነው። ግን በአዲስ ኪዳን ምን ሆነ? ያ ፍቅሩ ፉሊ ተገለጠ ለሰው ልጅ። ማንም ሊክደው የማይችል የክርስቶስ ፍቅር ተገለጠና በክራይስት ነው የተገለጠው ስንል ብዙ ሰዎች ቶሎ የሚመጣላቸው ክሮሱን መስቀል ነው የሚመጣላቸው እና እውነት ነው የመጨረሻውን ፍቅር የተገለጠው ያ ነው። ግን ፍቅር ከዛ አይደለም የሚጀምረው። ኢየሱስ ኢቭን አገልግሎት ከጀመረበት ሞመንት ጀምሮ ነው የእግዚአብሔርን ፍቅር ሲገልጥ ነበር። ለምን ካለ ኢየሱስ የአብ ነጸብራቅ ሙሉ ኔቸሩን ነው መጥቶ ምድር ላይ የገለጠው። አብ ምን እንደሚመስል ሙሉ ሙላቱን ይሄ ግሊምስ ሳይሆን ሙላቱን እና ፉል ኔቸሩን መጥቶ አሳይቶናል እና የፍቅር ሐዋርያ የምንለው ሐዋርያ ዮሐንስ በዮሐንስ ወንጌል ላይ ፍቅር እንዴት እንደተገለጠ በደንብ አድርጎ በብዙ ቴስቲሞኒዎች እና ታሪኮች ውስጥ ገልጦልናል እና እኔ በጣም አንዱ የምወደው ታሪክ ስለ ያቺ ልትወገድ ስለነበረች ሴት አመንዝራ ሴቷ እሷ
እንግዲህ ሊገሏት በመጡ በኃጢአት ተወንጀላ ከሳሾቿ ባሉበት ኢየሱስ እንዴት እንዳስጣላት ታሪኩን ብዙዎቻችን እናውቀዋለን። እና ከዛ እሱም አልፈረደባትም። ኦልሬዲ ምን አላት? ደግመሽ ኃጢአትሽን አትስሪ። ከዛ እዛው መጽሐፍ ላይ እያጠናን ስንሄድ ያቺን ሴት እናያታለን። መታ ዘይት በእግሩ ስር ሰብራ በእንቦቿ እያለቀሰች በፀጉሯ ስታብስና ኢየሱስን ወርሺፕ ስታደርገው እናያለን። እና ስምዖን ቤት ውስጥ ነበር ይላል መጽሐፍ ሲናገር፣ ፈሪሳይ ነበር። እና ደነገጠና ነብይ ቢሆን ኖሮ ኢየሱስ ይቺ አመንዝራ ሴት መሆኗን ኃጢአተኛ መሆኗን ያውቅ ነበራል። ከዛ ስምዖን ሆይ ለምን በልብህ ታስባለህ? አንድ ቴስቲሞኒ ልንገር ወይም ደግሞ ምስክርነት ልንገር ብሎ ታሪክ ይነግረዋል። እሱ ውስጥ አልገባም። እና ምናምን ብዙ ኃጢአት ይቅር የተባለለት ብዙ ይወዳል። አንተ ስገባ እንኳን ለእግሬም መታጠቢያ ውሃ እንኳን አላቀረብክልኝም ማለት። እሷ ግን በእንባዎቿ እግሬን አጠበቻለሁ፣ ክብሯን ጣለችልኝ፣ ሽቶ አልቀባኝም ማለት። እሷስ አምታ ያላትን ሽቶ ነው የሰበረችው፣ ለዚያውም ውድ የሚባለው ሽቶ። እና ስለዚህ ብዙ ኃጢአት ብዙ ይቅር ስለተባለላት ብዙ ትወዳለች አለ። እና ያቺ ሴት ኢቨን ኢየሱስ ሲሞት ራሱ ጌታዬ ወዴት አደረከው? ሞቶም ለእሷ ጌታዋ ነው። ከሙታን ሲነሳ መጀመሪያ የተገለጠው ለእሷ ነው። ለሐዋርያቶች ሄዳ ኢቨን የነገረቻቸው እሷ ናት የምስራቹን፣ እነሱ መናገር ሲገባቸው ማለት ነው። እና እሷ ናት የመጀመሪያውን የምስራች የተናገረችው ነው። ለምን? ብዙ ኃጢአት ይቅር ተብሎላት ብቸኛ ይሄ ያዳናት ሴቭ ያደረጋት ሴቪየር የሆነላት መድኃኒት የሆነላት ኢየሱስ ብቻ ነው። እና ለዛ ነው ብዙ ጊዜ መጽሐፍ ቅዱስ ላይ ሲናገር ኢየሱስ እኔ እኮ የመጣሁት ለኃጢአተኞች ነው፣ ኃጢአተኛውን ፈልጌ ነው የመጣሁት፣ ለታመመ ሰው እንጂ መድኃኒት የሚያስፈልገው ላልታመመ ሰው መድኃኒት አያስፈልገው የሚለው ያ ምንድን ነው የምናየው? እግዚአብሔርማ እንዴ ኃጢአትን አልፎ አይሄድም የሚል ኦልሬዲ በአይሁዳውያን ዘንድ ነበር። ግን ኢየሱስ ያንን ገደብ እየጣሰ መጽሐፍ ቅዱሳችን ላይ በተለይ ዮሐንስ ወንጌል ላይ የክራይስት ላቭ ኤቭሪ ቦርደሮችን እየጣሰ ፍቅሩን ሲገልጥ እናየዋለን። እና ጂሰስ ምድር ላይ 3 ዓመት ተኩል ሙሉ ሲኖር የእሱን የአብን ፍቅር በሱ ላይ አይተን ልክ ነው። በጣም ይገርማል። አንዳንዴ ብዙ ሰው የእግዚአብሔርን ፍቅር ሲያስብ እንዳልከው ነው። በተለይ ደግሞ ከብሉይ ኪዳን የጀመረ አይመስለውም። እግዚአብሔር ፍቅር ነው ስትለው ብሉይ ኪዳን ላይም ፍቅር እንደነበረ ብዙ ሰው አይገምትም። ፍቅር የሆነው አዲስ ኪዳን ላይ አይደለም፣ ኦልሬዲ ማንነቱ። ስለዚህ እሱ ካለ ፍቅርም ነበረ ማለት ነው። ሲጀመርም ራሱ አዳምን ክሬት ሲያደርግ ኦልሬዲ ዓለምን ሲፈጥር በፍቅር ሆኖ ነው የፈጠረው። ከዛ ደግሞ በፍቅር ባይሆን ባይዘወይ አሁን ለምሳሌ አዳምን እንደ ምሳሌያችን እንደ መልካችን መፍጠር ኦልሬዲ ራሱን ነው ክሬት ሊያደርግ የፈለገው በፍቅር ስለሆነ እንጂ ፍቅር ባይኖረው ወይም ደግሞ ይሄ ላቭ ባይኖረው ለክሪኤሽን ላቭ ባይኖረው ለሰው ላቭ ባይኖረው ኖሮ ኦልሬዲ ሌሎችን ክሬት እንዳደረገው ክሬት ማድረግ ይችላል። ኔቸሩን ግን አካፍለውናል። ይህም ራሱ ትልቅ የእግዚአብሔር ፍቅር የተገለጠበት ነገር ብዬ አምናለሁ። ለምን አንተ በጣም ስትወድ ነው አይደል? ሰውን በጣም ሰው ሲወድ ራሱን ነው የሚሰጠው። ለአንዳንድ ሰው ገንዘብን ትሰጣለህ፣ አንዳንድ ሰው ታይም ትሰጣለህ፣ ለአንዳንድ ሰው ያለህን ነገር ትሰጣለህ። በጣም ያንን ሰው ስትወደው አሁን ባልና ሚስት ፍቅረኛሞች በጣም ሲዋደዱ ራሳቸውን ነው የሚሰጡት አይደል? እግዚአብሔርም ፍቅር ከመሆኑ የተነሳ ለሰው ልጅ ኔቸሩን ነው ያካፈለን፣ መልኩን ነው ያካፈለን፣ ምሳሌውን ነው ያደረገን እኛን እና ራሱን ሊገልጥ ሲፈልግ እኛን ክሬት አደረገ። በእኛ ውስጥ እሱ ሊታይ ስለፈለገ ይሄ ራሱ የፍቅር ትልቁ መነሻ ነው ብዬ አምናለሁ። እና ፍቅር ከመጀመሪያውም ነበር። ዓለም ሳይፈጠር በፊቱ ቅዱስና ነውር አድርጎ የፈጠረን ለምንድን ነው? እሱ ፍቅር ስለሆነ እንጂ ፍቅር የጀመረው ኢየሱስ ሲመጣ ወይም ደግሞ መስቀል ላይ ሲሞት አይደለም። ከመጀመሪያውም እግዚአብሔር በፍቅር ነበር ሲንቀሳቀስ የነበረው እና በክርስቶስ ደግሞ እንዳልከው የተገለጠባቸው ኤቭሪ ቦታዎች ላይ እንዳለ በፍቅር ነው የተገለጠው። እና ኢቨን ክራይስት ራሱ እግዚአብሔርን ኦልሬዲ ያየው የለም አይደል? አንድያ ልጁ ተረከው ይላል። የእግዚአብሔር ኔቸር ያየንበት ደግሞ ሌላኛው ገጽታ ደግሞ ከሰው አልፎ በክራይስት ነበር። ክራይስትም የሰውም የእግዚአብሔርን ሬፕሬዘንታቲቭ ነው በመሀል ማለት ነው። መቶ እዚህ በተመላለሰበት ጊዜ በሙሉ በፍቅር ነው የተመላለሰው። ሰው ባይዘዊ በፍቅር ባይሆን
ግብዝ ይሆናል። እሱ ግን ግብዝ አልነበረም። ከኃጢአተኞች ጋር፣ ከቀራጮች ጋር፣ ከአሳጥማጆች ጋር ነበረ። ራሱን እኩል ለመጠበቅ አልሞከረም። ለምን? በፍቅር ስለሚመላለስ እና እነሱ ኤክስፔክት ያደረጉት አምላክ ብለው ኤክስፔክት ያደረጉት ይመጣል ተብሎ መሲሁ የተጠበቀበት ሌላ ነው፣ እሱ የመጣበት ሌላ ነው። ሃይማኖት ኤክስፔክት የሚያደርግቅ ፈሪሳውያን ይጠብቁት በነበረበት ቦታ ነው። አሁንም ደግሞ የእግዚአብሔርን ፍቅር ኤክስፔክት ሰው የሚያደርገው እንዴት ነው? ልክ ፈሪሳውያን እንደሚጠብቁት ነው። አላህ ራሱን የጠበቀ ሁሉን የጠበቀ ዝቅ ማይል ራሱን ማያዋርድ እንደውም ከክብር ላይ ክብር ራሱ ላይ የሚጨምርን አምላክ ነበር ኤክስፔክት ያደረጉት መሲህ ብለው የጠበቁት። እሱ ግን የመጣው ኦልሬዲ ፍቅሩን ለማሳየት ስለፈለገ ትክክለኛ ኔቸሩ ስለሆነ ወርዶ ነው አይደል? በግርግም ውስጥ የተወለደበት ምክንያት ኦልሬዲ እግዚአብሔር እነሱ ኤክስፔክት እንደሚያደርጉት ሳይሆን እንደሆነው ነው የተገለጠ። ሪል ማንነቱን የተገለጠ ያ። ስለዚህ አሁን ብዙ ሰው ላይ የምናየው ነገር ቢኖር በእግዚአብሔር ፍቅር እና በትክክለኛው ኔቸሩ እና ሰው የእግዚአብሔር ፍቅር ነው ብሎ በሚለው ዲፍረንስ አለ። ሰው የሚያስበው ፍቅር አለ፣ እግዚአብሔር ደግሞ እየተገለጠበት ያለው ፍቅር አለ፣ ወይም ከዚህ በፊት የተገለጠበት ፍቅር አለ። ሰው የሚያስበው ፍቅር አሁን ላይ በተለይ በክርስቲያኑ ቢፈል ላይ ስናይ እግዚአብሔርም ይወድክ ጥሩ ስትሰራ፣ በጣም መልካም ስራ ስትሰራ፣ ሰው ስትረዳ፣ ስታገለግል፣ ስትደክም አይደለም። ሞር እንደውም ስትደክም የእግዚአብሔር ፍቅር ለአንተ ይገለጣል። ለምን? በጉድለት ሙላት ሊሆን ስለሚፈልግ እግዚአብሔር አለ እኮ አይደል? እንዴት ከኃጢአተኞች ጋር ይበላል ብለው ሲከሱት፣ እኔ እኮ ለታመመ ነው እንጂ ለጤነኛ ሰው አልመጣሁም። ለምን? መድኃኒት ስለሆንኩ። የእግዚአብሔር ፍቅር ለእኛ ልክ እንደ መድኃኒት ነው። ኦልሬዲ ጉድለታችንን የሚሞላልን ሙላታችን ነው እንጂ የሞላ ነገር ፈልጎ የመጣ አይደለም እግዚአብሔር። ስለዚህ በክራይስትም ኦልሬዲ የተገለጠበት እንደዛ ነው። በሰው ውድቀት ውስጥ እግዚአብሔር ሙላት ሆኖ የመጣበት መንገድ አጋፔ ላቭ እንለዋለን፣ ወይም ደግሞ እግዚአብሔር የፍቅር መንገድ ነው። ልጁንም ሲልክ እኮ ከፍቅር ተነስቶ ነው። ኦልሬዲ እኛም በኃጢአት ውስጥ ስንመላለስ ማየት ስላቃተው እኛን ይወደናል፣ ኃጢአቱን ይጠላል። ኃጢአትን ይጠላል፣ ኃጢአተኛውን ይወዳል። እኛም ስለወደደን ዋጋ ከፈለና ምን አደረጋ? ያለውን አንድ ልጁን ድጋሚ ሰጠን። መጀመሪያ ኔቸር ነበር ያካፈለ። ከዛም ወተን ደግሞ ልክ እንትን ስንል ኮራፕት የሆነ ኔቸር ሲሆን ያን ኔቸር ድጋሚ ደግሞ ለማስተካከል ክራይስት ላከ። ይሄ ራሱ አንደኛው ደላቦ የእግዚአብሔር ማለት ላቦፍ ጋድ ነው። ኢቭን ባይብል ላይ ስታይ እስራኤላውያኖችንም ስታይ በላይፋቸው ላይ ምናምን ሁሌም ቢሆን ከግዞት ካሉበት ችግር አብራርቶ ወዶ ያወጣቸዋል። መልሰው ችግር ውስጥ ይገባሉ። ድጋሚ ነፃ ያወጣቸዋል። መልሰው ችግር ውስጥ ይገባሉ። እነሱ የሄዱበት እያንዳንዱ እነሱ ይሄ የእነሱ እርምጃ ውጤት እንጂ የእግዚአብሔር አይደለም። በበረሃ እንዲሄዱ እንዲገዙ እግዚአብሔር እኮ አልወደደላቸው። እግዚአብሔር ሊያከብራቸው ነው። አምላካችሁ ነኝ፣ አክብሩኝ፣ አምልኩኝ፣ ከኔ ጋር ፌሎሺፕ አድርጉ፣ ይሄ የፍቅር ፌሎሺፕ አድርጉ ሲላቸው ለትንሽ ጊዜ ያደርጉና ልክ ሲደላደላቸው ግን ወደ ሌላ አማልክቶች ይሄዳሉ። ያ ነው የሚያስከትልባቸው። ግን ሰው ከመጽሐፍ ቅዱስ ከመጀመሪያው ጀምሮ ስታየው በተለይ ፍጥረት አልፎ ልክ አዳም ከወደቀበት ጀምሮ እስከ መጨረሻው ክራይስት እስከ ሞተበት ድረስ ስታይ ሰው ለመጥፋት ሲሄድ እግዚአብሔር ለማዳን ሲሄድ ይታይበት መንገድ በቃ ዋን ስቶሪ። ረጅም ታሪኮች ሊሆን ይችላሉ፣ የተለያዩ ስሞች ተሰጥቷቸው ሊሆን ይችላሉ ቢብሊካ ላይ። ያ ግን ኢሜጁ ወይም ደግሞ ለምሳሌ ፊልም በአንድ ፊልም ውስጥ ብዙ አይነት ካራክተር ሊኖር ይችላል። ግን አንዱ አይደለም ሜን ካራክተር የምንላቸው አክተር የሚባሉት ስለነሱ ነው። እነዛ ሁሉ የተሰበሰቡት እንደ ግብአት ናቸው። ፖይንቱ ግን የነዛ የአክተሮቹ ወይም የፊልሙ ቁንጽል ሀሳቡ ወይም ስቶሪ ቴል የሚያደርገው ስቶሪ እንትን ለማድረግ ለመርዳት ወይም ደግሞ ውበት ለመስጠት ነው የገቡት። ባይብልንም ስናየው ኦልሬዲ እግዚአብሔርን ፍቅር ለማሳየት ነው እነዛ ሁላ ግብአቶች የሆኑት። እንደዚህ ስትይ አንድ ታሪክ ስቶሪ እንደተባል ነው ኤርሚያስ ላይ ነው እግዚአብሔር ለሙሴ ሕግ ሰጥቶት ነበር። ምን ብሎ አንድ ሴት ከባሏ ጋር ከተፋታች በኋላ እና ሌላ ሰው ካገባች ኦልሬዲ አመንዝራለች በመጀመሪያ። ከዛስ አይ ሁለተኛም ባል አልፈልግም ብላ ወደ መጀመሪያው ባል ብትመለስ ይላል ከተማውን ታረክሳለች እና ትወገድ ነው የሚለው።
ይሄ በቃ አቦሚኔሽን ነው ወይም ደግሞ ከተማውን ነው የሚያረክሰው ትልቅ ኃጢአት ነው ብሎ ለሙሴ የሰጠው ህግ አለ። ኤርሚያስ ላይ መጣና እግዚአብሔር እናንተ እኔ ባልሽ ነበርኩ አምላክሽ ፈጣሪሽ ባልሽ ነው ስለሚል ማለት ነው እና ከኔ ጋር ተፋተሽ ከሌሎች አማልክቶች ጋር መንዝረሽ ነበራል። እኔ ግን ደግሜ መልስሻለሁ። ህጉ ላይ እኮ ይሄ በፍጹም አይቻልም፣ ይሄ ለእግዚአብሔር ቅዱስ አይደለም፣ ይሄ ከተማይቷን የሚያረክስ ነው፣ በእግዚአብሔር ፊት አጸያፊ ነው ያለው እግዚአብሔር ኖ አደርገዋለሁ። እኔ ብቻ አይደለም ነብዩ አሞጽንም ሳይቀር ነው ያለው ሂድና ሴተኛ ዳር ያግባል ከሷ ልጆች ይወለዳሉ። ቅዱስ የሆነ ነብይ ከኃጢአተኛ አመንዝራ ከምትባለው ጋር እንዲጋባ አደረገው። ማሳየት ማየት አለብህ በእኔ ጫማ ውስጥ ገብተህ። ከዛስ ከሷ ልጆች ወለደ። ሄዳ ድጋሚ አመነዘረች። ሄዳ ድጋሚ ሴተኛ ዳሮች ሄዳ በብር ገዝተህ ድጋሚ ሚስት አድርጋት ይለው እና እኔንም እንደዚህ ነው ያደረኩት። እንደዚህ ነው ያደረኩት። እኔን ጥላኝ ከሌላ አማልክቶች ጋር ሆና ነበራል። ግን ኖ ድጋሚ እሷን ዋጀቻታለሁ። ገንዘብን ከፍዬ ድጋሚ ትቻላል። አሁን ማን ነው ሚስቱ ሴተኛ ዳሪ ሆነ አይደለም ቺት አድርጋበት ድጋሚ እሷን የሚቀበል የለም እኮ። ግን the love of God unconditional። ከዛ ሰዎች ይሄንን እንደዚህ አይነት ስቶሪዎችን አይናቸው እስካልተከፈተ ድረስ ስለማያዩ እግዚአብሔር በብሉይ ኪዳን እሳት ነበር ይላል። ፍቅርማ አልተገለጠም። በአዲስ ኪዳን እግዚአብሔር ፍቅር የሆነ ወዳቸዋለሁ ያለው እንጂ በብሉይ ኪዳንማ እግዚአብሔር እጣላቸዋለሁ ነበር ያለው። ፐርፌክት ሆነና ከዛስ ያኔ አክሰፕት አደረጋለሁ። ህጉ ነው እንደዛ የሚለው እግዚአብሔር አልነበረም። ከዛ ነው ከህግ በላይ ሆኖ ሲሳሬ ነበር። ኢየሱስን መጥቶ እናንተ ድካም የከበዳችሁ ሸክም ያለባችሁ ጥላችሁ ነው አይደለም ወደ ኃያላን ሆናችሁ ነው አይደለም ወደ እኔ አሳርፋችኋለሁ። ብቻ ከኔ አትራቁ እንጂ እስከነ ጥፋታችሁ እስከነ ኃጢአታችሁ። ለዛ ነው ብዙ ክርስቲያኖች በተለይ ወጣቶች ሲሰማ ይሄን መጸለይ አልችልም ይላሉ። ወደ ጌታ እንዴት ይመጣሉ? ደጋግሜ ሁሌ ኃጢአት እየሰሩ ግን አንደርስታንድ ያላደረጉት ነገር ፐርፌክት ስትሆኚ አይደለም አባትሽ ጋር የምትሄጂው። እንደውም ዊክ ስትሆኚ ነው በደንብ ወደ እሱ መሄድ ያለብሽ። ለምን ኔቸር ነው። ኃጢአት እየሰራችሁ ነው ይችላል፣ ሸክም ሊኖርብሽ ይችላል። ግን ኖ እሱ ነው ይዞሽ መጥተሽ እሱ ነው ነፃ የሚያወጣሽ። ሴቪየር ያለው መድኃኒት የተባለው እኮ ለዛ የዓለም መድኃኒት የተባለውና ስለዚህ በብሉይ ኪዳን በአዲስ ኪዳን ኔቸሩን እግዚአብሔር ፍቅር መሆኑን ያሳይ ነበር። ደግሞ በዊክነሳቸው ነበር እንደው ሞር ላቡን እየገለጠ እኔ እኮ እንደዚህ ነኝ፣ እኔ ፍቅር ነኝ፣ እባጃችኋለሁ፣ እመልስሻለሁ፣ ድጋሚ ጠለሽኝ ይለሻል እኮ ኖ አሁን አፋታሽና ድጋሚ የራሴ ያደርግሻል። ኢቭን ወደ ምድረ በዳ ወስዳታለሁ፣ አባብላታለሁ፣ ለልቧም እናገራለሁ ያለ ከተማ ውስጥ ብዙ ጣዖቶችና ብዙ ውሽሞች አሏት የምታመልካቸውና ሆል ስቶሪ እንደዛ ነበር። እና ብሉይ ኪዳን ላይ አዲስ ኪዳን ላይ ብሉይ ኪዳን ይሄ ስቶሪ በጣም ትዝ ስላለኝ ነው። በጣም እግዚአብሔር አንዳንዴ እንዴ ይቅርብ በቃ ያስብላል እኮ በቃ ይጥፉ እንጥፋ ምናምን የሚያስብል ነው። ለምን እንዴ ሰው ደስ የሚሆን ጥፋት ሁሌ የሚያደርግ ከሆነ እኮ ያ ሰው እየተማረ አይደለም ትያለሽ። ግን እግዚአብሔር ኖ እናንተ ደስ የሚሆን ጥፋት ሁሌ ብታጠፉ ከኔ ሁሌ ብትርቁ የኔ ፍቅር አንኮንዲሽናል ሊገልጽ ይችላል። አንኮንዲሽናል ነው። እናንተ ስላረጋችሁም ሳይሆን መጥፎም ጥሩም ስላረጋችሁ እኔ እናንተ ጀስት በቃ ከሞዴል ውጪ ምንም ላረጋችሁ። ስለዚህ እግዚአብሔር ምንም አይነት ባድ ሳይድ የለም፣ ይሄ ክፉ ሳይድ የለውም። እግዚአብሔር ፍጹም ፍቅርና መልካም ብቻ ነው። አንድ ሰው ቤተሰቦቻችን ሊሆን ይችላሉ፣ የምንወዳቸው የወዱናል የምንላቸው ሰዎች ሊሆን ይችላል እና የፈለገ ቢወዱ የፈለገ ለኛ መልካም ቢሆን ባይ ዲፎልት ሳያውቁ ራሱ ሊጎዱን ይችላል፣ አውቀውንም ሊጎዱን ይችላል። እግዚአብሔር እስከዛሬ ከእሱ ጋር ስኖር አንድም ቀን አውቀውም ቢሆን ሳያውቅ ጎድቶኛል፣ ሊጎደኝ ይችላል። በቃ ሁሌ እኔ እንኳን እየጎዱት እሱ ፍቅር ነው ለእኔ ስለእናንተ ማሰባትን አሳባቃለሁ የመልካም ሀሳብ እንጂ የክፉ ሀሳብ አይደለም የሚያስለኝ ነገር ይሄ የኔ እንደዛ ነው። ግን ሌሎች ኢሜጅ ክሬት የሚያደርጓሉ እግዚአብሔር እንዲህ ነው ሃይማኖት እኮ ነው እንደዛ ባይዘው ክሬት የሚያደርገው። እንደውም ቅድም ያንን ታሪክ ስታነሳ ሌላ ደግሞ አዲስ ኪዳን ላይ ፉል የእግዚአብሔር ፍቅር ያሳየው አንዱ ታሪክ አለ። ኢየሱስ የተናገረው 2 ልጆች ያሉት አንድ አባት ነበር አለ። ከዛ ልጆቹ አንደኛው ታናሹ መጣና በቃ የኔን ድርሻ ስጠኝ፣ ሀብት ስጠኝ፣ በቃ ሄዳለሁ። ከዛ በኋላ እሺ ብሎ ሰጠ። ከዛ ሀብቱን ይዞ ሄደ ይላል።
ከዛ ሌላ ሀገር ሄደ። በቃ ተዝናናበት፣ ብሩን በደንብ አድርጎ ጨፈረበት፣ በላበት፣ ብዙም ጓደኞች አፈራ ምናምን። ከዛ ግን ገንዘብ ማለቁ አይቀርም፣ ገንዘቡ አለቀ ይላል። ከዛ ሲያልቅ ድሮ የነበሩት ወዳጆች ሁሉ ካጠገቡ ራቁ ይላል። ከዛ ልጁ በጣም ከመውረድ የተነሳ ኢቭን የእርያ እንትን ሁላ ሆነ። እርያ ጠባቂ ነው የሚባለው፣ ጠባቂ ሁላ ሆነ እና እንደዛ ሆኖ ወደ ልቡም ተመለሰ ይላል። ከዛ ወደ ልቡ ተመለሰና እኔ እንደዚህ እንግዲህ እርያ ማለት በጣም ቆሻሻ የሚባሉ እንስሳቶች ናቸው እና እንደዛ የእነሱን ምግብ መመኘቱን ሲያይ እንዴ አባቴ እንትኖች ሰራተኞች እንኳን ከኔ የተሻለ ይበላል፣ ስለዚህ አባቴ ጋር ልሂድና ልጅ ያደርገኛል አላለ። ለምን ኦልሬዲ ሂ ኖውስ ድርሼን አምጣ ብለው ከአባቱ ተጣልቶ የራሱን ነገር ፈልጎ ወጥቷል። ስለዚህ ምንድነው ያለው አማራጭ? ቢያንስ ባሪያ እንኳን ቢያደርገኝ፣ ቢያንስ አይክ ባሪያ እንኳን ቢያደርገኝ በቃ አባቴ ጋር ልሂድ ብሎ ሄደ ይላል። ከዛም አባትየው ያደረገው ነገር ነው ልብ የሚነካኝ። ለምን አባትየውም በር ላይ ቁጭ ብሎ ይጠብቀው ነበር ይላል፣ ደጁን እያየ አንድ ቀን ልጅ ይመለሳል ብሎ። ልክ ከሩቅም አየው ይላል። ከዛ ሮጠ ይላል። የሮጠው ልጁ አይደለም፣ የሮጠው አባትየው እና አባትየውም ሮጠ። ከዛ አቀፈው ይላል። እንግዲህ ምን ያህል ልብሱ ሊቆሽሽ ይችላል። ከርያ ጋር የነበረ ሰው ነው፣ ያለውን አጥቷል። ይሄ እኮ በሁለት ቀን በሶስት ቀን የሆነ እኮ አይደለም፣ ረጅም ሰዓት። ለምን ያ ገንዘብ እስኪያልቅበት ድረስ ብዙ ተዝናንቷል፣ ብዙ እንትን ብሏል። ያ ሁላ ታይም ግን አባትየው ቀን ቀን እየወጣ ይጠብቀው ነበር ማለት ነው። የዛን ቀን ብቻ አልነበረ የሚወጣው፣ አንኮንዲሽናል ነው። አይገርምም? ኦልሬዲ ልጄ እኮ ብቻዬ አድርጎኝ ሄዷል፣ እንዴት ብዬ እጠብቀዋለሁ ሊል ይችል ነበር። የአባትየው ጥፋት አይደለም፣ ግን የልጅየው ጥፋት ሆኖ እግዚአብሔር ልክ ይሄ አባት ልክ እንደ እግዚአብሔር ነው እዚህ ጋር ምሳሌ የሰጣቸው ኢየሱስ እና ከዛ አቀፈው ይላል። አቀፈውና ይቅርታ እስኪጠይቀው እንኳን ጠበቀ። ይቅርታ አልጠይቀውም፣ ወዲያውኑ ና አለው። ከዛስ ልብስ አምጡለታል፣ ጫማው ቀይሩለት፣ ቀለበት አምጡለት። ኦልሬዲ ልጅነቱን መልሱለታል። አውቶሪቲውን ነው የመለሰለት እንጂ ምን አረከው ብሩን ወዴት አረከው ስንት ጊዜ ቆይተክ እኔ አባትህ አሳደጌክ ምናምን አላለው። ኦልሬዲ መመለሱ ብቻ የኋላ ታሪኩን እንዲረሳለት አደረገ። ከዛስ ወዲያው ምን ሆነ? ድግስ እንደግሳል። ልጄ ጠፍቶ ነበር፣ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ አሁን ግን ተመልሷል ብሎ ድግስ እንደገሰ ይላል። እና እዚህ ይህንን ታሪክ ሳስበው በሰው የሚሆን አይደለም። እንዳልከው ባለፈውም ስናወራ እንዳወራ ነው። ኢቨን የአይሁድ እንትን ባህልም አይደለም። አባትን ለልጁ ሊሮጥ አይችልም። አባት አይሮጡም። ልጅ ነው ሊሮጥ የሚችለው። ልጅ ነው ጠያቂ፣ ልጅ ነው ፈላጊ እንጂ አባት አይፈልግም። የአሁን ዘመን እንትኖች ራሱ ፋሚሊ ራሱ ይበል እናትም አባትም እንኳን አይደለም እናት ታላቅ ወንድም እህት ምናምን ቢባል ራሱ አላ የሆነ ክብር አለ። እኔ ታላቅ ነኝ፣ እኔ እናት ነኝ፣ እኔ አባት ነኝ ትላለህ። መጠብቅ የሆነ ፕሮቶኮል ጠብቀው የራስ ባውንድሪ አለ። እግዚአብሔር ግን እንደዛ አላደረገ። ያ የጠፋውን ሞቶ የነበረውን ልጅ ያው መሆኑና መመለሱ ለሱ በቂ ነበር። ይሄ በፍቅር ካላየኸው በስተቀር ከፍቅር ውጪ ሊሆንና የማይሆን ነገር አንኮንዲሽናል ነው ስንል ባይዘው ልክ እንደዚህ ማለት ነው። እኛ ካደረግነው ከኖርንበት ካሳለፍነው ከምንሄደው ካጠፋነው ጥፋት ያልፋል። የእግዚአብሔር ፍቅር አንኮንዲሽናል ነው ማለት የእኛን ኮንዲሽን እየጠበቀ የሚቀንስ እየጠበቀ የሚጨምር ፍቅር የለም። ኦልሬዲ የእግዚአብሔር ፍቅር ፉሊ ተገልጧል። ካረኩት ነገር አንጻር ልጅ ልሆን አይገባኝም ባሪያ ልሁን ሲል በመወለድ ነገኝ በስራ አይደለም። ስለዚህ በስራ ሊያጣው ይችላል። ስለዚህ ኖ ልጄ ነው ጠፍቶ ነበር ሞቶ ነበር አለ። አሁን ግን ሕያው ነዋል፣ ተመልሷል። ዋናው መመለሱ ነው እንጂ ያደረገው ነገር ያላደረገው ነገር እኔ ላይ የሚያመጣው ምንም አይነት ኢፌክት የለም። ከኔ የወጣ ልጄ ነዋል። እንደውም እጥፍ ክብር ሰጠው ይላል። በቃ ኤቭሪቲንግ ዋናው ፍሪዶም እረዷል። ቀለበት አድርጉለት፣ ልብሱን ቀይሩለት። ኪንግ በቃ እንደ ኪንግ አከበሩ። ሁለተኛው ልጅ ሲመጣ ሁለተኛው ልጅ መጣ ይላል። ከዛም ድምፅን ሰማ፣ የሴሌብሬሽን ድምፅ ሰማ። ከዛ ምን ተፈጥሮ ነው ምናምን ብሎ ሲጠይቅ ወንድም ተመልሶ ነው
አባትህ ፍሪዳ አረደለት። ከዛ ሂወዝ ማድ ተናደደ ይላል። ከዛ አባቱን አገኘውና ጠፍቶ ገንዘብህን ሰርቆ የሄደው ልጅ እንዴት ሲመለስ እኔ እንኳን አብሬ ከሆኜ እስከዛሬ ሳገለግል ስሰራ አለ እስከዛሬ ስርዓትህን ጠብቄ አንድ ቀን እንኳን ሳላስቀይምህ ስኖር ጠቦት እንኳን ሳታርልኝ እንዴት ለሱ ፍሪዳ ታርዳለህ? ከዛ ግን የአባትየው መልስ ስቲል አሁንም ቢሆን እንትን ይለኛል። መነጽሩ እይታው አባትየው አሁንም ደሴም ነው። ያ ኮንዲሽናል ስለሰራህም ስላልሰራህም ስለወጣህም ስላልወጣህም ምናምን ሳይሆን እግዚአብሔር ስለሆነ አባት ስለሆነ ብቻ ለልጆቹ እኩል ነው። ልጅ ያለው የኔ ሁሉ እኮ ያንተ ነው። ምን እኮ ነበር እስካረግልህ ለምን ትጠብቃለህ? ጠይቀህ ብቻ መውሰድ ነው። ከፈለክ ራስህ መውሰድ ትችላለህ። ያንተ የኔ ማለት ያንተ እኮ ነው። ኦልሬዲ አየህ፣ ሁለቱም ጠፍተው ነበር። አንዱ በቤት ውስጥ ነው፣ አንዱ ውጪ ነው። ከዛ ከውጪ ይልቅ ደግሞ ይሄኛው ያሳዝናል። ለምን ኦልሬዲ እያለ እየተጠቀመ ግን አይደለም። ልጅነቱ አልገባውም። የባሪያ ነበር። አይ ነው የባሪያ ማይንድሴት ነው ያለው። ከሌሎች ባሪያዎች የተለየ ማይንድሴት የለውም። ያ የጠፋው ልጅ እንኳን ያውቃል ልጅነትና ባሪያነት ምን እንደሆነ እኮ ያውቃል። ዳሱ ላይ ደግሞ የጠየቀው ድርሻ ለምን ልጅ መሆኑን ባታውቅ ድርሻን አትጠይቅ። የአባቴ የሆነው የኔ ነው፣ ስለዚህ የኔን ድርሻ መውሰድ እንደውም ብሎ ወስዶ የሄደበት ምክንያት ለምንድን ነው? ልጅነቱን ስለሚያውቅ። ይሄ ግን የራሱን ድርሻ አያውቅም። ከአንተ ነው ጭራሽ ልጁ ወሰደብህ እኮ የሚለው። ታናሽ ወንድሜ የአንተን ንብረት ይዞ ሄዳለ። የራሱ ንብረት እኮ ግማሽ የቀረው የራሱ ሆኖ ግን እያለው እንደሌለው ነበር ይኖር የነበረው። እርን ማድረግ አለብኝ በስራ ነበር። በተለይ ልጅነት ባይዘው ማይንሴት ልጅነት ካልገባክ ብዙ ትኖራለህ፣ ችግር የለም። በቤት ውስጥ ትኖራለህ፣ ትጠጣለህ፣ ትወጣለህ፣ ትገባለህ። ግን ልጅነት ሲገባክ ሳይገባ በፊት የነበረውን ጊዜያቶች ሉዝ የምታደርጋቸው መብቶች አሉ። ለምን ባሪያ እንደ ልጅ ሊሆን አይችልም። ወራሽ አይደለም። አይ ነው። ስለዚህ አባትዬ ባይኖር እኮ ይሄ ልጅ ወራሽ ነው። ነገ እኮ ሁሉ የሱ የኔ ሁሉ ያንተ ነው። ባረክ ባላረከው ወይም ስለታዘዝከኝ ስላልታዘዝከኝ ሳይሆን ስለተወለድክ ብቻ እኔ ልጅ ብዬ ስለቆጠርኩ ከኔ ስለተወለድክ ብቻ ኦልሬዲ የኔ ሁሉ ያንተ ነው አለ። ከዛም ያንን ነገራቸው ይላል ኢየሱስና እዚህ ጋር ብዙ ሰዎች አሁን ከጌታ ቤት የራቁ ወይም ደግሞ ባክ ያረጉ ብዙ ክርስቲያኖች አሉ። እንደውም የሆነ ፖስት አይቼ ነበረ ባክ ያረጉ ልጆች ናቸው አይ ቲንክ እና ወደ ቤት መልሰን ምናምን ብለው ፖስት አድርገው አገልጋይ ነበርኩ ድሮ፣ አሁን ግን ኦልሬዲ ጠፍቻለሁ ይላል። አሁን በዓለም ውስጥ ነው እና ኮመንቱን ገብቼ አየሁትና ብዙ ሰው ነው እዛ ላይ ያለው። እኔ ያስታውሱታል ብዬ አስባለሁ። በጣም ብዙ ሰው እኔ ራሴ ኳየር ነበርኩ፣ ጌታዬ ወደ ቤት መልሰኝ፣ አሁን አገልግሎት እንኳን ትቻለሁ፣ እኔም እንዲህ ነበርኩኝ፣ አሁን ሱስ ውስጥ ነኝ፣ እግዚአብሔር አንድ ቀን ይመልሰን ብለው ስቲል በተስፋ መቁረጥ ነው እንጂ ያሉት። መጥፋታቸው ያሳዝናል፣ ግን ደግሞ በመጥፋታቸው ሳይሆን ወደ ልባቸው ባለመመለሳቸው ነው እየቀጠሉ ያሉት። እግዚአብሔር ፍቅር ሳይሆን ቀርቶ ወይም ደግሞ ለእነሱ የሚሆን ምሕረት አጥቶ ወይም ንስሐ ጠፍቶ አይደለም። ለእነዚህ ሰዎች ጊልቲ ኮንሽስነሳቸው ልጅነታቸውን አስረስቷቸዋል። ከዛ ያ የጠፋው ልጅ ወደ ልቡ የተመለሰበት መመለስ ነው እነሱ የሚያስፈልጋቸው እንጂ ታዲያ ወደ ልቡ ተመልሶ ቢያንስ እንኳን እንደው ልጅ ባያደርገኝ ባሪያ ያደርገኝ ብሎ መረጠ አባትየውን። አሁንም የምንላችሁ ነገር እግዚአብሔር አሁንም ቢሆን ደጁ ላይ ቁጭ ብሎ እየጠበቃችሁ እጁን ዘርግቶ ሊቀበላችሁ ሮጦ ሊያቅፋችሁ እስከዛሬ ከመጣችሁበት ቀን ጀምሮ ያለፈውን ታሪካችሁን ሊረሳ ደግሞ የሆነ ቦታ ላይ ይላል እኮ ኦልሬዲ ኃጢአታችሁን ደግሜ አላስበውም ይሰርዘዋል። ባይዘው እኛንን ማንረሳው እንጂ ኦልሬዲ ንስሐ ገብተህ ወደ ቤቱ ከተመለስክ በኋላ እግዚአብሔር እንዳልተፈጠረ በቃ አንተ ንጹህ ነህ ለእሱ። ለምን መጀመሪያም ልጅነትን ያመጣኸው ከእርሱ ነው፣ አሁንም የምታስቀጥለው ከእርሱ ነው እንጂ በአንተ ስራ ወይም ደግሞ በአንተ በምታደርገው ነገር አይደለም። ብዙ ሰው እርስ በርስ የሚኮናን ነው። ይሄ ሰው የሚኮን ነው። እንዴት እንዲታረጋለህ? ክርስቲያን እንዲህ ነው የሚያደርገው ማያደርግ። ክርስትና ከአንተ አልጀመረም። ክርስትና ከኛ አይደለም የጀመረው። ክርስትና ከኛ አይደለም የተነሳው። ኦልሬዲ ኦሪጂኑ ጀነሬት የተደረገው ሀሳቡ ራሱ ከእግዚአብሔር ገብቷል። ክርስትና ማለት የክርስቶስ ተከታይ መሆን ነው። አሁን ላይ
በፊት እንኳን አዳም ሲፈጥር አዳም ልፈጠር ብሎ አይደለም የተፈጠረው። እግዚአብሔር ነው ኑ አለ እንፍጠር አለ። እንደ ምሳሌያችን እንደ መልካችን እንፍጠር ያለው ዘሆል ፖይንቱ እግዚአብሔር ነው። ዓለም ሳይፈጠር በፊት አጸደቅኳችሁ፣ አከበርኳችሁ፣ እንዲህ ናችሁ ብሎ ኤፌሶን ላይ የዘረዘራቸው ነገሮች በሙሉ እኛ ዲዘርቭ አድርገን ወይ ደግሞ ስለሚገባን ወይም የክብራችን ጥግ አይደለም። እሱ ስላከበረን፣ እሱ ስለመረጠን፣ እሱ ነው ስታርት ያደረገው። ፍቅር የሚጀምረው ከእግዚአብሔር እንጂ ከሰው አይደለም። አሁን ብዙ ሰው እግዚአብሔርን ስለወደደ ይመስለዋል በጌታ ቤት ያለው። ኖ ኖ ኖ ኖ ኖ በጌታ ቤት ይኸውላችሁ ባክ ያደረገ አይደለም፣ የወጣ አይደለም። በጌታ ቤት ያለው ሰው ራሱ በእግዚአብሔር ፍቅር ነው እየኖረ ያለው። እግዚአብሔር ፍቅር ምሕረቱ በመገለጹ ነው እየቀጠልን ያለን እንጂ በራሳችን አቅም አይደለም። አስቀድሞ የወደደን እሱ እኮ ነው። አስቀድሞ የወደደን ከዛስ ድጋሚ የጠራን ያከበረን ልጅ ያደረገን የወለደን እሱ ነው። የኛ ፖይንት ምንድነው? ወይም የኛ ስራ ፍጹም ምን አለን? ፍቃድ አለን። ስለዚህ ዊላችንን አሳልፈን መስጠት ነው የኛ ትልቁ እንጂ ሌላ ስራ የለም። ኦልሬዲ ሰረን ስታደርግ ኦልሬዲ እግዚአብሔር ነው ባንተ ውስጥ የሚሰራው። መንፈስ ቅዱስ ነው የሚሰራው። መንፈስ ቅዱስ ነው የሚመራክ። መንፈስ ቅዱስ ዋናው ለመንፈስ ቅዱስ አንተ ቦታ ትሰጣለህ ወይ? ለንስሐ ጊዜ ትሰጣለህ ወይ? እውቀት ገብቷል ወይ? አንዳንዴ ባለማወቅም ይሆናል እኮ ብዙ ዳርክ ሳይዶቻችንን የምናሳልፈው። አንዳንድ ጊዜ ሰዎች ባላወቁበት ቦታ ሁሉ ዲሳቲስፋይድ ይሆናሉ ወይም ተጠቂ ይሆናሉ። ባልነቁበት ሳይድ በሙሉ ያ ለምሳሌ አይንህን ተሸፍነህ ምታውቀው ቤት ውስጥ አይንህን ታስረሃል። ምታውቀው ቤት ውስጥ እስቲ ተራመድና ውሃ ይዘና እንትን ቅዳ እንትን ምልክ የራስህ ቤት እኮ ነው። ስንት ዓመት የኖርክበት ነው። ግን አይንህ ስለተሸፈነ ምን ትሆናለህ? ትጋጫለህ፣ ዕቃ ልትሰብር ትችላለህ። ኤቭሪቲንግ ሊደባላለቅብህ ይችላል። ልክ እንደዛው ሰይጣን ምን ያደርጋል መሰለህ? ልጅነትን እንዳታውቅ እግዚአብሔር ፍቅር አንኮንዲሽናል እንደሆነ እንዳይገባክ እንዲያርገክማ እንዴት እግዚአብሔር ይቅር ይልሃል ይልካል። ይሄ አይንን እንደመሸፈን እይታ እንደመሸፈን ከዛ መንፈሳዊ ዓለም ላይ ብላይንድ ትሆናለህ በዛ ሳይድ። ስለዚህ መመለስ ያቅታል። አሁንም በኃጢአት ውስጥ ትቀጥላለህ። አሁንም በጨለማ ውስጥ ትቀጥላለህ። አሁንም በሞት ውስጥ ትቀጥላለህ። ለምን እንደዛ ልጅ ወደ ልብህ ተመለሰህ ቀጥ ብለህ ወደ ቤትህ እንዳትሄድ አባ እንዴት እኮ ሆንኩኝ ብለህ ማለት አልቻልኩም እኔ ማለት ኃጢአት እንኳን እየሰራክ ቢሆን እና እግዚአብሔር ነው እኮ ግሬስ የሚሰጥ ከኃጢአት ውስጥ ሊያስወጣክ ሊያስክድክ ዓለማዊ ምኞትን ካንተ ውስጥ የሚያወጣው እኮ እግዚአብሔር ነው እንጂ ሰው በራሱ ማውጣት አይችልም። ድሮም ነስጠን አይደለም የመጣ ነው እኮ እስከነ ኃጢአታችን እኮ ነው በደም ተጨማልቀሽ እያለሽ በህይወት ኑሪ አልኩሽ ላይ ሰው ይሄ ቃል ራሱ የተጻፈበት ምክንያት ከምን የተነሳ ነው? ካንቺ አይደለም። እኔ ነኝ ህይወትን የሰጠውሽ፣ እኔ ነኝ ዋጋሽ፣ እኔ ነኝ አምላክሽ፣ እኔ ነኝ ፈጣሪሽ እያለ ነው። ብዙ ሰው ግን የራሱ ፈጣሪ ራሱ ይመስል ብዙ ሰው ስትራግል እያደረገ ነው። ለዛ ነው ዳዊት እኮ እግዚአብሔር ጉልበቴና ኃይሌ ነው ይላል። ኃይላችን እግዚአብሔር ዳዊት እኔ ትል ነኝ ብሏል። ኃይል እንደሌለው ያውቃል ራሱ ግን ኖ እሱ ላይ ነው ዲፔንደንት ነው። ግሬስ ላይ ነው እግዚአብሔርን አቅም አክኖሌጅ ያደርጋል። ያኔ ነው የሚሰራል። አንዳንድ ጊዜ በራሳችን ለማድረግ ስንሞክር ህግ ፈጻሚዎች እንሆንና ህግ ደግሞ ሊፈጸም አይችልም በራሳችን። ለዛ ነው ክራይስት የመጣው አይደል? ግሬስ የመጣው እኮ ሰው ህግ መፈጸም ስለማይችል አቅም የለም። አሁን 10ቱንም ሆኑ 600 ምናምን ህጎች አሉ እነሱን መፈጸም አንችልም። ኢቨን እንኳን ከ10 9ን አድርገህ ከአንዱ ላይ ፌል ብታደርግ ሁሉም ይጠፋል ይላል። ስለዚህ ያ ፐርፌክሽን ማምጣት ስለማይችል ነው እግዚአብሔር ኦልሬዲ ሰው ሰረንድ አድርጎ በክራይስት ፉልፊል እንዲሆን ኦልሬዲ ክርስቶስ ፈጸመልንና እኛን ከህግ በላይ አደረገ። ኦልሬዲ ከህግ በላይ ስንሆን በጸጋ እንድንኖር አየህ፣ ዲፔንደንት እንድንሆን ነው እግዚአብሔር ላይ። እኔ ሳልችልም አንተ ግን ትችላለህ በእኔ እኔ ይሄንን ኃጢአት መተው አልችልም፣ አንተ ግን እኔን ማስተው ትችላለህ ማለት ነው። ትልቅ ንስሐ ማለት ነው እንጂ ጌታ ሆይ ብለህ 10 ኃጢአት ብትሰራ 10ን መዘርዘር አይደለም። አይኖ እኔ አልችልም። እኔ ሰው ማለት መመለስ ነው እንጂ መሄድ ነው እንጂ መናዘዝ አይደለም። ማለት ንስሐ ማለት አካሄድን መቀየር። እኔ እንዲህ አልችልም፣ አንተ ግን በእኔ ትችላለህ ብለህ አክኖሌጅ አድርገህ ጸልየህ ወክ ማድረግ ነው ንስሐ።